Yep, that's me. You're probably wondering how I ended up in this situation. እንደነው ስማ ዩቲዩብ ከሰራን ቢፎር ክራይስት የዛሬ ስንት ወር ምናምን ይሰራል። እንዴት ናችሁ? አለኛ እንዴት ናችሁ? ዛሬ ባበደና የሆነ ቭሎግ የስንት ቀን ቭሎግ ባለፈው ያበደ የስንት ቀን ቭሎግን የሰራሁላችሁ ባለፈው ራሱ ዛሬ ራሱ ያበደ ኒውስ ይዤላችሁ መጥቼ ፖድካስት ልንጀምር ነው። እንዴት ኔክሶ እንዴት ሀሳብ አሰብ ምናምን የሚለውን እዛው ፖድካስቱ ላይ ታዩታላችሁ። ሌላው ግን ፖድካስቱ ሲቀረጽ ቦታ ምናምን እየመረጥን ነው። ይሄ የሚለቀቀው ፖድካስቱ ከተሰራ ነው። ፖድካስቱ ቪዲዮ ተሰርቶ ከተለቀቀ ይሄ ቪዲዮ የሚለቀቀው ቢሃይንድ ዘ ሲን ማለት ነው። ብቻ ዛሬ ቦታውን የምናይበት ቀን ነው። ስቲፋኖስ ባለፈው የነበረው ስቲፋኖስ አለ። ሌላ ደግሞ አንድ ልጅ አለች። እሷን በኋላ ነው ማስተዋወቃችሁ። ከነሱ ጋር አብረን አዲስ ፖድካስት ልንከፍት ነው። የፖድካስቱንም ስም በኋላ ነገራችኋለሁ። ብቻ እናንተ ሰብስክራይብ እያደረጋችሁ የእኛንም ፖድካስት ከስር አስቀምጥላችኋለሁ ዲስክሪፕሽን ላይ። ይሄንም ቻናል ሰብስክራይብ ያደርጋችሁ። ስለ ፖድካስቱ ልንገራችሁ። ይሄን ፖድካስት ማለት ነው በጣም ብዙ ጊዜ አስበንበታል ይሄን ፖድካስት ለመስራት፣ ይሄን ፖድካስት ለመቅረጽ። ኢቭን ኢፍ ይሄኛውን ቭሎግ ለመስራት እኔ አላውቅም፣ በጣም የቸኮልኩት ቢሃይንድ ዘ ሲን መስራት እንዴት ደስ እንደሚል አልገባችሁ። ከኖርማሉ ስራ ቢሃይንድ ዘ ሲን እኔ ቭሎጊንግ በጣም ነው በጣም እና ፖድካስቱ በጣም ጸዴ ይሆናል እርግጠኛ ነኝ። እና ደግሞ እናንተ ደግሞ ካገዛችሁ ደግሞ በቃ በጣም ይቻላል። በጣም ምንድን ነው ዩቲዩብ በጣም የሚያስቀው ስማም ዩቲዩብ ማለት ነው እንዴት እንደሚያስቀው ስላችሁ እኔ የማስቀው ቪዲዮ አለቀ ምናምን በዛ እሱም ይስቅብኛል አላ ብቻ እኔ ለመለቀቅ ሞከር ነው። ግን ብቻ ይሄን ቢሃይንድ ዘ ሲን በቃ ፈታ በሉበት። ማርያም በጣም ጸዴ ነው። ብቻ ሰብስክራይብ አድርጉ። መጣው ተረጋጋ። ሰላም ብለሽ ሰማ ምንድነው ቀዳ አትቅደኝ አለ። ስማ እንዴት ነው እንደዚህ የተለሰፈው? ያን እዛ ጋር ሴኩሪቲ ታን ይላል ታይ እዛ ጋር ታይኛና ተነክሪዎች እንዳለን ታቀናሽ አራና ያላቀም ደረሰ መሰለኝ። እስካሁን ራስቸው ነው በጣም መቅረጽ ነው። ምን ሆነ? ፋይናሊ ደረሰ። ላሳያችሁ ቴራሱ ላሳያችሁ። አያችሁ የአዲስ አበባ ቪው ጋር አሁን ደግሞ የቱ ጋር እንደምንቀርጽ ማይክ ይዣለሁ፣ ግን በማይክ ለምን እንደማላወራ አላውቅም። የቱ ጋር እንደምንቀርጽ ልንገራችሁ። አክቹሊ ያሰብኩት ቦታ እዚህ ጋር ደግሞ ከባድ ትምህርት ቤት አለ። ከባድ ትልቅ ትምህርት ቤት አለ። ብር ትምህርት ቤት ላፍቶ ነው ሜዳውን ስፋቱ ነው። ብቻ ይሄን ቦታ ለመቅረጽ ጊዜያዊ ስቱዲዮ አድርገን የምንቀሳቀስበት ቦታ ይሄ ያበደ ቴራስ ነው። እግዚአብሔርን ሊያልቅ ትንሽ ነው የቀረው ምናምን ነገር ሲያልቅ ደግሞ አስቡት በጣም ያበደ ነው ሲያልቅ። እስቲ ማው ሰምቷል በጣም
ቴራስ ላይ ለምንድን ነው የምትቀርጹት ምናምን ልትሉ እንችላላችሁ። ግን አሁን ብዙ ፖድካስቶች ካያችሁ ቤት ነው የሚቀርጸው ምናምን በጣም ተጨንቀው ምናምን ጀስት እኛ መጀመሪያው ፍሪ እንደሆነ ለማሳየት እኛ በጣም ፍሪ ነን። ለቀቅ ያለ ወሬ ነው የምናወራው። በማታ በጣም ነበር በጣም እነዚህ መብራቶች አሉ እንደናችሁ እነዚህ መብራቶች ከትንሽ ጊዜ በኋላ ምናምን ይሰራሉ። እነዚህ ከትንሽ ጊዜ በኋላ ምናምን ይሰራሉ። ሶ ለጊዜው የቱ ጋር ነው የምንቀርጸው? እዚህ ጋር ነው የምንቀርጸው። ቀጣይ የሚሆነው ሴታፕ ማስተካከል ምናምን የሚሆነው ይቀጥላል። እሺ ሰዎች እዚህ ጋር የምታዩት ማይክ ያበደ ማይክ በጣም እንዴት እንደተሰራ ላሳያችሁ። እዩት። ይሄ ኖርማል ካሜራ ነበር። ይሄ ከዚህ በፊት ማለት ኖርማል ካሜራ ከዚህ በፊት ኖርማል ካሜራ ማይክ ከዚህ በፊት ይሄ ማይክ በጣም ጸዴ ማይክ ነው፣ ግን ለስቴጅ ምናምን እና ሪከርደር ሲኖራችሁ ድምጼ የረቋቸው እርግጠኛ ነኝ። ድጋሚ ልገምታችሁ። ይሄኛው ማይክ ድሮ ሪከርደር ሲኖር ነው አሪፍ የሚሆነው ኦር የስቴጅ ምናምን አይነት ማይክ። ሶ ይሄን ማይክ ብቻውን መያዝ ስላስጠላኝ I made it. ይሄ ላስት ነው። ምን ይገኛል መሰላችሁ? ማይክ የለም። አዎ ማይክ የለም። ማይክ ሳይኖረን እንዴት ፖድካስት እንሰራለን የሚለው ነገር አሁን እዚህ ጋር ጭንቅላቴ ላይ በዚህ በስንት ሰዓት ነው ብቻ 2 ሰዓት አልፏል። ማይክ ሳይኖረን ፖድካስት ልንጀምር ያሰብን ብቸኞች ፖድካስት ምን ማለት ነው ሳይሆን እኔ ማይክ ሳይኖር እንዴት ፖድካስት አሰብ። እሺ ካሜራ አገኘን፣ ቦታ አገኘን። አሁን ይሄን ደግሞ ማይክ እስቲ ፈልጉ ምናምን ጊዜ አለቅ ገንዘሲ ከተቀረጸ በኋላ ነው እለቀዋለሁ ያልኩት። ኧረ በስመ አብ። አሁን ዴታ ነገ አሁን ይሄን 3 ቀን በጣም ፍሪ ነኝ እና ነገ ዛሬ ቦታ መረጥኩ ትላንትና ፖድካስት ተጀምሮ እንጂ ለፈለፍኩ ነገ ማይክ ፍለጋ እንወጣ ነው ማለት ነው። ከማንም ከምን ማይክ ግዴታ ነገር ነው። ያለ ማይክ አንሰራም። ምን አስበህ ነው ኔክስት ያለ ማይክ አንሰራም። ሶ አሁን ወደ ማይክ ፍለጋ ዴይሰንት የመሮኝ እዚህ ዴይሰንት ሶ ነገ ምን ታረጋው ማይክ ፍለጋ እንወጣለን። ይመቻችሁ። እስካሁን ግን ቆያችሁ ላይክ ካላረጋችሁ ምን እሺ እንዴ ምን እሺ እስካሁን ድረስ ቆይታችሁ ማይክ ምን እሺ ማይክ ይኸው አፌ ላይ ራሱ ማይክ ነው ያለው እያንሳታችሁ ቻይ ዳይ ሰርግ ውስጥ ነን። ለምን ሰርግ ውስጥ እንደገባን አላውቅም። ጴጥሮስ ሰላም ነው? እግዚአብሔር ይመስገን። ከዚህ በኋላ አታወራምሽ? እሺ ለምን የነበረ ሰርጉ? አረ ምን እሺ ማርያም 7 ሰዓት ተብሎ 9 ሰዓት ነው። ይመቻችሁ ሰርጎኞቹ፣ በጣም ይመቻችሁ። ገና ብዙ ሰው እየገባ ነው። ያው ሰርጉ ሞልቷል። ግን ለምን እንደሆነ አላውቅም። ይሄ ሰርግ ለምን እዚህ vlog ላይ ሊካተት እንደቻለ ባላውቅም ግን vlog ዝም ብዬ ለስራ ብዬ ነው አሁን እየሰራ ያለሁት። ግን ሜን ፖይንቱ እስካሁን ማይክ አላገኘሁም። ማይክ ደግሞ ሰርግ ቤት ውስጥ አይፈለግም። ግን ጠይቃለሁ የራደብ ለጠይቅ ነው ባረም ዲበረሪኩ ቻይ ይመቻችሁ። ሰርጉን በረንብ ላሳያችሁ። አንደኛ ማርያም ስንት ሰዓት የተጠበቀ በጣም ኢንተርቪው እያደረግን ነው አሁን የምናቆይ ስሚ እና እንዴት ነሽ? በጣም ቆያችሁ እኮ ምንሽ አንድ ሰዓት ከ50 ደቂቃ አላለች። አይ ይመቻችሁ የምር በጣም ማርያም። አንደኛ ደብሊው በኋላ እናገኛችኋለን በሰፊ አንደኛ ለምን ነው ሰርግ ነው ቀልዳለች ጨፍራለን አቆርኛላችሁ ወንድሞቼ እንኳን ስምሽ ማን ነው? አበባ እየበተንሽ ነበር። በስማ አይ ማርያም የሆነ ከሰዓት ነገር ሆነና ማለት ትንሽ ነው
ምሪያችኋል አሪፋል ያማል ጴጥሮስ ለመብላት ቸኩልክ ምን እሺ ሳሎት ነው ወይኔ ጴጥሮስ ምን እንዳለው ሰማው ወይ ጋላ ማለት ወይ ጋላ አስዋይ አዋይ ማአም ምን አይነት ሰርግ ነው ብቻ ያበደ ነው ማርያም እኔ ዛሬ በጣም ታውቂያለሽ ማይወራ ነገር ስቲቭ ከባድ ሰው ብዙ ማይወራ ነገር አለ እንደምታያት አይደለችም ድምጻችን በጣም ያስቃል በጣም ያበደ ነው እንዴ ብቻ ያበደ ቀን ነው ሾት በቃ ያበደ ቀን ይቀጥላል ፒስ ይሄ ሙሉ ጃባዩት ይሄ ሙሉ ጃማ ይበላል ባይ የመጨረሻ ቀን እንቀርጽ ነው እዚህ ጋር ያዩት እሷ ከኛ ጋር ተሰራው እና ምንም አጠቅም ከፎቶ እና እስጢፋኖስ ጥሎ ነው ይላል እቃ ይዞ ማለት ነው እስጢፍ ደክሞሻል ሰፈራቸውን እየገበገቡ ካሜራ ማናችን ከይመጣር ምን እንደምንሰራ ማለት ነው ዋው ምን ያበደ ቪዲዮ ነው እዚህ ጋር ነው የሚቀርጸው ከነዚህ ሰዎች ጋር እየተግባባች እንደምሰራ ይመቸን ከዛ በኋላ ምን ተፈጠረ? ያው ከዚህ ቀደም በሰራነው ቪዲዮ ብዙ ነገር አይተናል። እናም ያው ጥረናል። ይሄ ሀበሻ ማይክ የሆነ ቦታ ለመድረስ ጥረናል ምናምን። ያው ልንቀርጽ ተቀጣጥረን ነበረ። ሶስታችንም ተገኝተናል። ሆስቶች ሶስታችንም በተገኘንበት ምናምን ልንቀርጽ የቀረው ካሜራማናችን ነውና ከዛም አንዱ ያው ቪዲዮ ላይ እንዳያችሁት ልንሰራ ምናምን ልጅቷ መጣ። ገጠር ነው ሰፈሯ። ከገጠር ድረስ መጣ ልጅቷ። ከዛ በፊት ከአንድ ቀን በፊት ሌላ ካሜራማናችን ትንሽ ታመመና ሌላ ካሜራማን ፈልጉ። በአንድ ቀን ልዩነት መፈለግ ትንሽ ከብዳል። ያው ህመም ነው ፈልገን አገኘ። ያው ከካሜራማኑ ጋር ተነጋገርን። ጠዋትም አውርተናል ምናምን ነገር በቃ እሱም እየመጣ ነው ምናምን ነገር እኛ ተዘጋጅተን ምናምን በቃ ቦታው ሊሆን እየጠበቅን ምን ይፈጠርላችኋል? የካሜራማን ስልክ ባልታሰበና ባልተገመተ
መልኩ ተወሰደ። ልጁ ተሰረቀ። በጣም ጓደኛችን ነው እና በጣም ስላችሁ በጣም የሚገርም ሰው ከምላችሁ ምንም ቪዲዮ ኮንተንት ባስብ ቀድሜ የማሳውቀው አሁን። ስለዚህም ስለ ሀበሻ ማይክ መጀመሪያ ዩቲዩቤን እንድሰራ ሳስብ እሱን ያማከርኩት በብዙ ነገር አርቶኛል እና አሁንም እንደዚህ አይነት ስራዎችን ለመስራት ምናምን እየተደዋወልን ይጠያየቃል እና እሱን ለመስራት ነበር የተደዋወል ነው። ከዛ ኋላ ሳስበው ለካ ልጁ ተሰርቋል። ስለዚህ ምንም መቅረጽም አያስፈልግም ምናምን እቃችንን ይዘን ወረድን። እዛ አካባቢ የምናውቀው ሱቅ ነበረ። እቃችንን እዛ አስቀመጥንና ልጁን ፍለጋ ወጣ። እዚህ አጋጣሚ በጣም ኒንጃ ምን እንደምል አላውቅም። ማርያም የሌለ ለመተባበር ከዛ ከሰፈሩ ሩቅ ነውና ከዛ ድረስ እኛ እዚህ ድረስ መጥቶ ይህ ነገር ሲፈጠር ኒንጃ እኔ ደግሞ አላገኘሁትም እና በጣም ላመሰግን እፈልጋለሁ። ልጁን ፍለጋ ወጥተን እየሄድን አገኘን። እግዚአብሔር ይመስገን። ዋናው ልጁ መገኘት ግን ስልኩና ወስደውበታል እና ደግሞ የወሰዱበትን ወይ ሲነግረን መኪና መጣ፣ ቪትስ መኪና ምናምን ነገር። ከዛ በኋላ የሆነ ተፉበት ነገር። ከዛ በኋላ እሱን ሲጠርጉ ምናምን በሱ ሙድ ምናምን ነገር ደግሞ ማንም አልነበረም በዛ ቦታ። እንደዛ ሆኖ ሰረቁበት። ከዛ እኛ አገኘነው ምናምን። ከዛ ቶሎ ያደረግነው ነገር ወደ ፖሊስ ጣቢያ ሄድን ቶሎ። ከዛ በኋላ እዛ አመለከትን። አክቹሊ ሌላ ስልክ ስለነበረን ምናምን ነገር አይፎን ነው ስልኩ እና አፕል አይዲውን በሌላ ስልክ በሌላ አይፎን ላይ ሎጊን አደረገውና በሱ ስልኩ የት እንዳለ ምናምን ነገር የፈጠነ አወቅ። ስልኩ ያለው ቃሊቲ ነው። እኛ ደግሞ ደውለን ሰውየው እያለን ያለው ደግሞ መብራት ኃይል ወደ አርሴም አካባቢ ወደ ለው እዛ አካባቢ ነው ያለነው። ፓስወርዱን ንገሩን የእናንተ እንደሆነ እንድናው አወቅናቸው። ሰዎቹ እነሱ ናቸው። ስለዚህ ያን ያህል ከነሱ ጋር ንግግር አያስፈልግም። ቶሎ ወደ ፖሊስ ጣቢያ ሄድን። ፖሊስ ጣቢያ ሳወቅናቸው ትንሽ የሚመረመር ምናምን ድረስ ጊዜ ፈጀ። ከዛ በስተመጨረሻም የእሱ ፋሚሊዎች መጡ ምናምን ነገር። ስልኩ ጂፒኤሱ ይታያልና ወደ ስልኩ ጂፒኤሱ እነሱ አውቀው ለማምታታት ወይ ስልኩን ለመጨረስ ይሆናል ወደ ቃሊቲ ያሳይና አንዴ ወደ ገላን ቃሊቲ ይመላለሳሉ። ወደ አዲስ አበባ ይገባሉ ይወጣሉ ምናምን ነገር እና ቶሎ በመኪና ቶሎ እዛ ቦታ ብንደርስ ኖሮ ቶሎ ልንይዛቸው እንችል ነበር። ምርመራው ምናምን አሪፍ ነው፣ ግን ቶሎ እነሱ ጋር ጂፒኤሱን እየተከተልን ብንሄድ ኖሮ አሪፍ ነበር። ከረፈደ ነው ሄድነው። መሄዳችን አልቀርም፣ ግን ከረፈደ ነው ሄድነው። ከረፈደ ሄድንም ምንም ያገኘነው ነገር የለም። እዛው አካባቢ ስንደርስ ምናምን ነገር የፈጠነ ሎኬሽኑን አጠፉት እና ምን ማለት ፈልጌ ነው፣ ሁሉም ነገር ለበጎ ነው። የምንሰራቸው ነገሮች ምናምን ነገር ልፋት ያስፈልገዋል። ካለፋን አይሆንም። ብዙ ነገር ልንደረግ እንችላለን። እነዛ ነገሮች እየተማርንበት ምናምን ነገር መሄድ አለብን። አለበለዚያ አይሆንም። ሁሉም ነገር ፐርፌክት አይሆንም። ሁሉም ነገር ፐርፌክት ከሆነ መጠርጠር አለብን። እንዴት ይሄ ነገር ፐርፌክት ሆነ ብለን ሀበሻ ማይክ ፖድካስታችን ይቀጥላል። ላልተወሰነ ጊዜ አራዝመ ነው በቅርቡ እንጀምራለን እና ደግሞ በጣም ስደግፉን የነበራችሁ ሰዎች አላችሁ በቦታ ዳማናችንን ጨምሮ እሱ አላውቅም። የዛን ቀን እኔ የኛው ኦርጋናይዝ ማድረጋችሁ ምናምን እያለን በጣም ብዙ ነገር አውርተን ከዛ ከሁለት ቀን በፊት አብረን ተገናኝተን አውርተን ስለዚህ ጉዳይ ብቻ ብዙ ነገር ነበር ያወራነው። ቅድም እንደተናገርኩት በጣም አሪፍ ነገር ፈተና ይበዛበታል ይባላል እና ይሄ ፈተና ለአሪፍ ነገር ስለሆነ አሪፍ ነገር ጠብቁ እላለሁ። አመሰግናለሁ እና ያገዛችሁን በተለይ ጓደኞቻችን በጣም እናመሰግናለን። የዛ ጊዜ የዛን ቀን ማንቀርበት ፕሮግራም ነበረ። እሱን ራሱ ሰርዘን ነው ወደዛ ቦታ ሄድ ነው። ለእነሱ እናመሰግናለን። ፋሚሊ ትልቅ ፋሚሊ በጣም አመሰግናለሁ። በቅርቡ እንጀምራለን። ይሄ ደግሞ ቭሎግ ከሚቋረጥ ብዬ ቭሎጉ አሪፍ መጥቶ እናንተንም ያስተምራችኋል ብዬ ስላሰብኩ ነው። እና ደግሞ መጠንቀቅ አለብን ጋይስ እና በጣም ብዙ ጊዜ ብቻችንን ባንሄድ ምናምን ነገር በመኪና ወርደው አሁን እንደዚህ አይነት ነገር ተጀምሯል። በፊትም ነበረ፣ ግን አሁን ሰው ትንሽ ሲዘናጋ ምናምን እንደዚህ እያደረጉ ነው። ጥንቃቄ እንዳይለያችሁ። አመሰግናለሁ። ይመቻችሁ።